ሞታ ገደሉባታል። የምር እዛ አካባቢ ያላችሁ ገዴው አመልጧል። የገዴውን ቤተሰቦች እየኖሩ ነው። ገዴውም ደግሞ አመልጧል አሉ። ይችም አልተያዘች እና አባቱ የዚች አባት ምስኪን ወላሂ መገደል የለበትም ነበር። ይችም ነበረ ዘቅዝቆ በርበሬ ማለት እነዛ አመለጡ። ቆይ ገዴው ወዴት ሄዶ አመለጠ? ወዴት ሄዶ አመለጠ? አመልጧል አሉ። አልተያዘም። ነፈራት ሸዋሪ አካባቢ ያላችሁ እስኪ ንገሩኝ። በርደዋል አልበረዱም? ፖሊስ ሳይዛቸው ቀረ። እዛ ሰፈር እሪ ምናምን ቆሻሻ ሴትና ሰነፍ በቅሎ ያለው መንገድ አያፈጥን እቤትም ሳቅ የለው ተቃጥሎ ተቃጥሎ መጨረሻው ሞት ነው ይላል። አንዳንድ አባባሎች አሉ። በሚስትና በርስት መሞት ሸሂድ ነው ይላሉ። ግን ለየትኛዋ ሚስት ነው ሸሂድ የሚኮነው ብለን ማሰብ አለብን። በሚስትህ ለመጣና በርስትህ ለመጣ ሙት ወይንም ግደል ይልሃል። አው መግደልም መሞትም ሸሂድ ነው በሚስትህና በርስትህ። ግን ለየትኛይቱ ሚስት ነው? ሚስትህን በጉልበት ሊቀማ የመጣ አካል ጋር መታገል መሞትም መግደልም ሸሂድ ነው። ሚስትህን በጉልበት ሊደፍር የመጣ ወንበዴ ጋር መግደልም መሞትም ሸሂድ ነው። ርስትህን በጉልበት ሊቀማ የመጣ ወንበዴ ጋር መሞትም መግደልም ሸሂድ ነው። ነገር ግን ያንተን እግር አድብታ ወንድ እያመጣች እግሯን ከፍታ ለምትሰጥ ሴት ባንተ ላይ ሌላ ወንድ ደርባ ለምትሄድ ሴት ዋጋዋ ለሷ ብለህ መጋደል ሳይሆን እግሯን እንደዛ አስረህ በሶስት በጋለ ማጭድ እምሷን ማቃጠል፣ ሁለተኛ 30 ጥርሷን ማርገፍ፣ ሶስተኛ እንዳይኗን አጥፍተህ አካለ ጎዶሎ አድርገህ ከህይወት ማውጣት። ሌላ ነገር አያስፈልግም። ከማንም ጋር መጣት አያስፈልግም። ለነዚህ ወደ ዋናው ርዕሴ ስገባ እኒህ በፎቶ የምታዩቸው ሁለት ጓደኛሞች መሐመድ ሰይድ እና መሐመድ አህመድ ይባላሉ። ገዳይ መሐመድ ሰይድ፣ ሟች መሐመድ አህመድ። የመሐመድ አህመድ ሚስት አልፊያ ሰይድ የምትባለው ሁለት ጓደኛሞችን መሐመድ አህመድን በባልነት መሐመድ ሰይድን በውሽማነት ስታገለግል የቆየች ቆሻሻ ናት። እንግዲህ ከመሐመድ አህመድ ጋር ለ6 ዓመት በትዳር ቆይተዋል። ሲጣሉም ሲታረቁም ተይዞም ሀገር ሲገባ ሲመጣም እንግዲህ ይሄን ሁሉ እሷ ይሄ ቤት ተኝቶ የሴት ብር የሚበላው መሐመድ ሰይድ ጋራ የፈለገችውን ስታረቅ ቆይታለች። ይሄ ከርታታውና ምስኪኑ መሐመድ አህመድ መጥቶ በትዳሩ ደስታ ያጣው ጓደኛውን በመጠርጠር ጓደኛው ጋር አንድ ቤት ስለነበሩ ከጓደኛው ቤት ወጥቶ ሌላ ቤት ይቀይራል። የለመደ የቦታ መራቅ ስለማያግዳት ባሏ ገጠር ስራ ሲወጣ ይሄንኑ ባሏ ያጠረጠረውን ጓደኛውን አውርዷታል የሚል ለመሐመድ አህመድ መረጃ ይደርሰዋል። ከርታታው ባሏ በበረሃ ክንዱ የዛለው በፀሐይና በሙቀት እየተፈራረቀበት በጊንጥና በባብ እየተነደፈ ህይወቱን ለማስተካከል ደፋ ቀና የሚለው መሐመድ አህመድ ሚስቱን ጓደኛ እቤቱ አውርዷታል የሚል መረጃ ሲሰማ ከገጠር ተንከልክሎ ሙቀት ባዛለው ክንዱ በዛ በድካም ስሜት መጥቶ እቤቱ እንደገባ በዚህ ባረመኔውና ሚስቱን በቀማው መሐመድ ሰይድ በሚባለው በጩቤ ተወግቶ ሞተ። አሁን እነዚህ ሁለት ሴትና ወንዶች ይሄንን ቢገለው አብረው ተሰውረው መካ ውስጥ እየኖሩ እንደሆነ እነዚህ ልጆች በህግ ቁጥጥር ስር እንዲውሉ እንጠይቃለን። እንግዲህ ሴቶች ልብ ማድረግ ጠይቀውና እየሰማሁት እንደሞኔ ራሴ ነግራቸዋለሁ። አህመድ አንተ መካ ከሆንክ የምትኖረው ወይዘርያ መካ ነው የተገዳደሉት አይደለ? መካ ዛሄር ነው እንዲያውም ሰፈሩ እዛው አንድ ላይ ነው። ዛሄር አይዋ ዛሄር ነው የተገዳደሉት። ግን ሟቹ ሚስት ምንድነው ሚስቱን እየተጣሉ ፍታኝ ብላው አልፈታም ብሎ እሱ ደራ ይዞት ያኔ ዝም ብሏት እየተጣሉ ነው የሚኖሩት። ከዛ አቶ ፍቅረኛ ተብዬው ደውሎ ለምን አባህ ነው የማትፈታት ሚስቴን ፍቅረኛ ብሎ የገዛ ሚስቱን ይዝቶበት ነው። ከዛ እና አባህ ምን ታመጣለህ ብሎ ይሄንን
ሟቹን ልጅ የገዛ ሚስቱ እናቶ ለብሎ ነው ቤቱ ወስዶ ከጓደኞቹ ጋር ጨፍጭፎ የገደለው ማለት ነው። እንደዚህ ነው የተባልኩት። ይሄ እውነት ነው? ከሱ ቤት ሄዶ ነው ወይስ የሚኖሩት አንድ ላይ ነው? አንድ ቤት ነው የሚኖረው። ቲመጣም ባልየው ቲመጣ እሷንና እሱን ቤት ነው ያገኛቸው። የሚኖሩትም አንድ ቤት ነው። ሹጋ ነው ያኔ አንድ ቤት ነው የሚኖሩት። ሲኖሩ ድሮ ነው ማለት ነው። ከዛ ባልና ሚስት ሲጣሉ እሱ ነው ያኔ እሱ ይዟታል ብለው ነግረውታል ለባልየው። ይሄ ደግሞ ማንም ሰው ባማንከን ያውቃል። እና ውሽማው ያኔ እንትን እንደሚሉ ማንም ሰው ያውቃል። ግን ዲፍሮ ለባልየው ያወራውን ሰው አላህ አለም ባልየው ሰምቷል። ነው ተጣሪ ሰማ ያው ደውሎለታል። ቀጥታ ቤት መጥቷል። ይሄን ቤቱ ነው ይሄን ቤቱ ነው። ሲመጣም ቤት አግኝቷቸዋል። ሹጋ ውስጥ አንድ ላይ ስለሚኖሩ እንጂ አንድ ክላስ ውስጥ አይደለም የሚኖሩት። እዛው ነው ያኔ ተውሽማው ያኔ ተከራይቶ እዛው ነው የሚኖረው። ያው አንድ ነው። 3 ክላስ ነው። ክላሱን ማቋረጥ 3 ክላስ ነው። አንደኛው ክላስ ተከራይ ቤት ሆነች ማለት አንድ ናቸው። እዛው አንድ ቤት ባያችሁ 3 ክላስ አንድ ነው። አይዋ እኮ ገብቶኛል። ያኔ አንድ ሹጋ ውስጥ ይሆንና ክላሱ ይከፋፈላል። ለምሳሌ እኔ አሁን የሚከራየው ደግሞ የገዲያው ነው። ቤቱ የቤቱ ኃላፊነት ገዲያው ነው። እኔ ድሮ ራሱ ለአንድ ወር ተከራይቼዋለሁ ማለት ነው። ያን ቤት አገባ ለአንድ ወር ወዲያው ለአንድ ወር አከራይቶኛል እና ኃላፊነቱ የገዲያው ነው ቤቱ። ይሄ ባልም እዛ ተከራይቶ እሱ ጋር ነው የሚኖሩት። በማን ቀን ያው አንድ ላይ ነው የሚኖሩት። ሰላም ነበሩ። መጨረሻ ላይ ያው ሴት ያመጣ ይወጣ አጋደላችሁ። ነገረኛዋም ራሱ ነፍሰ ገዳይ ናት። ሀቂቀተን እነዚህ ሰዎች ይተኙም ይባልጉም ምንም ያድርጉ ፍቅረኛውና እቺ ባለጌቱ ቂጣ ፊቷ ማለት ነው የፈለጉትን ያድርጉ። እንደው ለወንድ ልጅ ይሄንን ነገር ወንድ የሚሆን ሴትም ለባልየው የተናገረችው ላይ ራሱ የሰው ነፍስ አጥፍታለች። ወላሂ ነገረኛ ማለት ነው የጀሃነም ነው። ይሄንን ነገር ማወቅ አለባችሁ። አንድ ትዳር መካከል ውስጥ ገብታችሁ የሰው ህይወት የምትበጠብጡ ሰዎች ወላሂ ለአዚም የጀሃነም ናችሁ። አይደለም የሰው ህይወት እንዲጠፋ ያደረጋችሁ በጣም ሐራም በጣም ወንጀል ነገር ነው። አያችሁ ከመናገሯ የሰውም ህይወት እስከ ማጥፋት ደረሰች። ባትናገር የሰማችሁን እንዳላየች ዝም ያለ ነጃ ወጣ ብለዋል የኛ ረሱል ሰለላሁ ዐለይሂ ወሰለም። ዝም ብትል ነው ዛሬ ይሄ ነገር አይፈጠርም። እቺ እብ ማለት ነው ነገረኛይቱ ራሱ አንደኛይቱ ባለጌ ናት። ምን ዋጋ አለው? አሁን አባቷ ተገሏል። እንደ ሰማችሁ ተክባር አባቷ ዛሬ ተገሏል። አሱር ላይ ገለውታል ብለዋል። የገዳይ ቤተሰብ የሟች ቤተሰቦች ገለውታል ይባላል። እዚሁ ላይ በላይ ነው 1000 ሰው ተሰብስቦ ተንተና ፋኖ ሚውት አድርግ ከማን ለማንኛውም ሀባይ ሴትና ባቴ ያመጣው ደሞላቃ ነው። አላህ ሁላችንም የት ሀገር ናቸው ለምትሉ መካ ነው። መካ ሳውዲ አረቢያ መካ። ግን እኮ ማለት ነው ሁላችንም ማወቅ ያለንበት አንድ ነገር ምንም ቢቆይ መጋለጡ አይቀርም። እንደዛ ተሸፍኖ አይቀርም። ቢሆንም ማሪ ለሰው ሰበብ መሆን የለብሽም። ለሰው ህይወት ሰበብ መሆን የለብሽም ነው። እኔ ያላቀውም እሷን ባልየውንና እሷን ማለት ነው። ነገር ግን ጓደኛ የዛ በአንድ ጊዜ ሄዳ ከ5 ወር ምናምን በፊት መሰለኝ እና እዛ ስራዋን አይታ እሷ መሆኗን አላውቅም ስታወራኝ በጣም እኔ ራሱ ተናድጄ ነበረ። ለምን ወይ አይወጡም? ምንድን ነው አንድ ሀገር ናቸው ሟቹና ገዳዩ ማለት ነው። እንደዚህ እያደረገች የምትገርም ሴት ዛሬ አይቼ መጣሁ ምናምን ስትለኝ እኔ በጣም ተናድጃለሁኝ። በሷ ስራ በሴትየት ስራ ማለት ነው። ግን ተደብቆ አይቀርም አንድ ነገር ምንም ቢሆን ታያየው ማንም ታይሰማው አይቀርም ይባላል። በዚች ምድር እስካለን ድረስ ይጋለጣል። መጥፎ ስራ መጥፎ ነው። ለጊዜ ጉዳይ ነው እንትን ወንዱ ነው እኮ እኔ በሴቲቱም አልፈርድም። ወንዱ ነው ባለጌው። የሀገሩ ልጅ አንድ ላይ በልተው እንደዚህ ያደርጋል። እንደ ወንዱ ነው። ሴትማ ያው ሴት ናመች። እኔ ልንገርሽ አሁን